እንግዲህ የምትመለከቱት ነው። እፎይ ይባላል። እፎይ በዚህ በማህበራዊ ሚዲያ ላይ በጣም አነጋጋሪ የሆነ የመጣ ልጅ ነው። በእምነቱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነው። ነገር ግን ኦርቶዶክስን ወክሎ ቤተክርስቲያን ውክልና ሰጥታው አይደለም። ከእስልምና እምነት ተከታዮች ዘንድ የሚሰነዘሩ ጥያቄዎችን በተብራራ መልኩ በመመለስ በተለይ በቁርአን ላይ ያሉ ሀሳቦችን በማንሳት ጥያቄ የሚያጭር ወንድም ነው እና ይሄ ሰው መጠየቅ አለበት። ማን ነው? ምንድን ነው? ከየት ነው? ወዴት ነው? የሚል ጥያቄ መቅረብ አለበት። እፎይን አግኝቼዋለሁ። ሰሞኑን በቀደም አውርተናል። ለአርብ ቀጠሮ ቀጥረናል። ዛሬ ደግሞ የአርብ መጥቼ እሁድ የማይደክመኝ ከሆነ ወይ እሁድ በተለመደው የነጭ ነጯን ሰዓት ሁላችሁም ማስታወቂያ ሰርታችሁ ይቀርባል። ግን ጥያቄው ከእናንተም ነው የሚቀርበው። ከእናንተ ጥያቄ ይመጣል። የምትፈልጉትን ጥያቄ እንጠይቀዋለን። እሱ ምንም ችግር የለም ለመመለስ ፈቃደኛ ነኝ ብሏል። እኔም ደግሞ ያዘጋጇቸው ጥያቄዎች አሉ፣ እንጠይቃለን። ከየትኛውም እምነት የምትሆኑ ከእስልምና ሁኑ፣ ከፕሮቴስታንት ሁኑ፣ ከካቶሊክ ሁኑ፣ ከየትም ሁኑ፣ ፖለቲከኞች ሁኑ፣ የፈለጋችሁ ሁኑ፣ በዘመድ ሚዲያ ነጭ ነጯን ከዘመዴ ጋር ቀርቦ ወንድማችን እፎይ ለሚነሱበት ጥያቄዎች ሁሉ ተገቢውን ምላሽ ለመስጠት በዝግጅት ላይ ነው ማለት ነው። ሌሎቻችሁም ይህንን ማስታወቂያ መስራት ትችላላችሁ እና ከዚያ በኋላም ማንኛውም ጥያቄ ኢንቦክስ ታደርጉልኛላችሁ። ከዚያ በኋላ ጥያቄውን ለወንድማችን እንልክለታለን። ተራ አስይዘን እንጠይቀዋለን ማለት ነው። እስካሁን በቀደም በተናገርኩት መሰረት ወደ 6 ሰዎች በጣም የሚገራርም ጥያቄ ልከዋል። ያንን ለወንድማችን ጥያቄውን አቀርባለሁ። ነገር ግን የክርክር አይደለም፣ የሙግት አይደለም፣ የምን አይደለም። በጨዋ ደንብ ጥያቄዎች መጠየቅ አለባቸው። ባየሁት መሰረት ሁላችንም እንደተከታተልነው ከጥቂት ዓመታት በፊት በእስልምና አካባቢ ያሉ የኦሮሞ ዋሃቢ እስላሞች የሚያነሱት ጥያቄ ነበር። በተለይ ፕሮቴስታንቱም ካቶሊኩም እና ደግሞ የእስልምናውን ክፍል ጥያቄ አለን የሚሉት ኦርቶዶክስ ላይ እና የኦርቶዶክስ ቤተክርስቲያንን በጋራ ነው የሚያጠቋት፣ በጋራ ነው የሚጠይቋት፣ በጋራ ነው በጎቿን ለመቀራመት የሚፈልጉትና ምላሽ የለም ነበር። ጥቂት ጊዜ በጣም ጥያቄ ሲጠየቅ ምላሽ ሲሰጡ የነበሩት ለምን አልሰለምኩም ያዘጋጁት ፕሮፌሰር ነበሩ። እሳቸው እንግዲህ ካለፉ በኋላ በጣም ተተክቶ የሰራ የለም። ወንድም ምህረተአብ አሰፋ፣ ታሪኩ አበራ እንዲሁም ደግሞ አሁን ጴንጤ የሆነው ያሬድ የሚባል በፊት ዲያቆን የነበረ አሁን ፓስተር ሆኗል በጴንጤዎቹ። እነሱ ትንሽ ሞክረዋል። ነገር ግን ዘላቂ አልነበረም። ወቅታዊ ነው። ምላሽ የሚሰጠው እንደ እሳት አደጋ ነበር። እነ ዛኪር እነ ማንት የሚባሉ ይጽፋሉ። እነ ምህረተአብ በአቅማቸው ለመመለስ ሞክረዋል። አለማየሁ ሞገስን የመሰለ በመጽሐፍ የተብራራ ነገር ያደረገ የለም። አለማየሁ ሞገስ በኢህአዴግ ጊዜ ስለነበረ በወቅቱ የነበሩት አብዱልመጂድ ሁሴን የሚባሉት የመንገድና ትራንስፖርት ሚኒስትር የነበሩት የሶማሌው ተወላጅ እሳቸው ፕሮፌሰርን አለማየሁ ሞገስን ለመክሰስ ሞከራው ነበረ። እሳቸው ደግሞ እኔ ስሜ ገሌ ነው፣ ቤቴ እዚህ ነው፣ የቤት ቁጥሬ እንዲህ ነው፣ ስልክ ቁጥሬ ይሄ ነው፣ እኔን የሚፈልገኝ ካለ መምጣት ይችላል ብለው ያኔ ጽፈው መልስ የሰጡ ናቸው። ለምን አልሰለምኩም የሚለውን መጽሐፍ ገበያ ላይ እንደወጣ ነበር እየተገዛ የሚጠፋው። ገበያ ላይ እንደወጣ ነበር እየተገዛ የሚጠፋው። በጣም እንትን ነበር። ከዚያ በኋላ አባ ኪዳነ ማርያም የሚባሉ አባት ነበሩ። አባ ኪዳነ ማርያምም እንዲሁ ምላሽ ለመስጠት ሞክረዋል። ግን በቤተክርስቲያን ደረጃ አቋም ተወስዶ በጌታ ላይ፣ በስላሴ ላይ፣ በድንግል ማርያም ላይ፣ በመጽሐፍ ቅዱስ ላይ ለሚነሱ ከእስልምናው አካባቢ ለሚመጡ ጥያቄዎች ደፍሮ መልስ ለመስጠት የሞከረ ሰው አልነበር እና እንግዲህ ሊቃውንቱ ቢፈሩ፣ ሰንበት ትምህርት ቤት ተማሪዎች ቢፈሩ፣
መምህራኑ ቢፈሩ ወይም ባይፈቅድላቸው እግዚአብሔር ይህን ልጅ አስነስቶታል ማለት ነው። እና ግሩፕ ልጆችም ወንድሞችም ጓደኞችም አሉት እነ ክርስቲያን የሚባሉ ልጆች አሉት። ይሄ ልጅ አስነስቶታል። ይሄ ልጅ ሰንበት ተማሪ አይደለም። ይሄ ልጅ የመንፈሳዊ ኮሌጅ ምሩቅ አይደለም። ይሄ ልጅ የአብነት ተማሪ አይደለም። ይሄ ልጅ ዲያቆን አይደለም። ይሄ ልጅ ካህን አይደለም። ይሄ ልጅ ሰበካ ጉባኤ የህንፃ ሰሪ ኮሚቴ አይደለም። እግዚአብሔር እንዲህ ነው የሚመርጠው። እግዚአብሔር እንዲህ ነው የሚመርጠው እና እናንተ ከምትሄዱበት መንገድም ስቦ ሊመርጥ ይችላል። ለምሳሌ ሳኦልን አይታችሁ እንደሆነ ንጉሥ ሳኦልን አህያ የጠፋበትን አህያ ሊፈልግ ሄደው ነው እግዚአብሔር ቆይ እንደሱ አይደለም ለምን ንጉሥ አላደርግህም ብሎ ቀብቶ ያነገሰው። አህያ የሚፈልገውን ሰውዬ አምጥቶ ንጉሥ ያደርገዋል እግዚአብሔር። እውነት ነው። እንግዲህ እኔ ገሌ አላልኩም፣ ሳኦልን ነው። ንጉሥ ሳኦል የመጀመሪያው የእስራኤል ንጉሥ ነው ያልኩት። አህያ ፍለጋ ወጥቶ የጠፋበትን አህያ ፍለጋ ወጥቶ ቆይ አንተ ና ብሎ የእስራኤል ንጉሥ አድርጎታል። እነ ቅዱስ ጴጥሮስ የተጠሩበትን ምናምን ስንመለከትም እንደዛው አጠራራቸው በዘመድ በእውቀት በምናምን ሳይሆን በቃ ለአገልግሎቱ ያስፈልጉናል ብሎ ነው እግዚአብሔር የሚጠራው። ስለዚህ እፎይም የተጠራው በዚህ መልክ ይመስለኛል። አጠራሩ በዚህ መልክ ነው እና አህያውን ሲፈልግ አምጥቶ አንግሶት እንደሆነ አላውቅም፣ ግን ለክስ በማያመች መልኩ አቤት የእግዚአብሔር ጥበብ፣ አቤት የእግዚአብሔር ስራ። በእፎይ ማን ይወቀስ? ሪስኩን የሚወስደው እፎይ ነው። የምትከብረው ግን ቤተክርስቲያን ናት። ተመልከት፣ የእግዚአብሔር ስራ የምትከብረው ቤተክርስቲያን ናት። ግን ሪስኩን የሚወስደው ሰማዕትነትን፣ ዋጋውን፣ መራብ፣ መጠማት፣ መሰደድ የወሰደው እሱ ነው። ይሄ ደግሞ ምርጫ ነው፣ በሰው አይሆንም። ይሄ ልጅ ይህንን ተከታታይ ጊዜ በዚህ ሁኔታ እነዚህ ግሩፖች ከጸኑ እግዚአብሔር የፈለገው ያሰበላቸው ነገር አለ ማለት። አሁን እኔ እንደሱ ልሆን ብል አልችልም። ብዙዎች አሁን ይመኛሉ እንደፎይ ለመሆን። ብዙዎች እንደፎይ ከሱም በላይ አቃለው ሊሉ የሚችሉ ሊኖሩ ይችላሉ። አረብኛውን የጠነቀቁ ቁርአኑን የጠነቀቁ ሐዲሳቱን የጠነቀቁ ሰዎች ሊኖሩ ይችላሉ። እንደፎይ መሆን ይፈልጋሉ፣ አልተመረጡም። የተመረጠው ለዚህ ጉዳይ እሱ ነው እና እነ እፎይ ከመጡ በኋላ ደግመዋለሁ፣ እነ እፎይ ከመጡ በኋላ በእስልምናው በኩል የሚነሱ ጽንፈኛ ጥያቄዎች፣ ቤተክርስቲያን ላይ ይፈሱ የነበሩ ጽንፈኛ ጥያቄዎች እግዚአብሔር በሚያውቀው ቀንሰዋል። እንከባበር የሚል መጥቷል። በእስልምና ደግሞ ክልክል ነው። በእስልምና መሟገት፣ በእስልምና ከክርስቲያኖች ከአይሁዶች ጋር መነጋገር፣ በእስልምና ቁርአንን አንስቶ ገልጦ ለክርክር ማቅረብ የተከለከለ ነው። ይህን ጥሰው ነው የመጡት እነዚህ ዋሃቢዮች ማለት ነው። ዋሃቢዮች ማለት ለእስልምና እንደኛ ፕሮቴስታንት እንደሆኑት ከኛ ተገንጥለው እንደወጡት እንደ ተሐድሶቹ ማለት ነው። ተሐድሶቹ ይሄ አያስፈልግም እንደሚሉት እነዚህ ጽንፈኞች እስልምና ውስጥ መጥተው ያ ተከባብሮ የኖረውን እስላም እንዲህ ያደረጉት ማለት ነው። ስለ እውነት አሁን ዛሬ እፎይ የሚነጋገራቸው ከራሱ አውጥቶ አይደለም የሚነጋገራቸው ቁርአናቸውን ገልጦ ነው። እነሱ መጽሐፍ ቅዱስ ገልጣቸው ፈለጋችሁ ጠይቁ ይላቸዋል። እሱም ደግሞ ቁርአኑን ገልጦ አንቡ ነው የሚላቸው እና ለማንበብም የሚያጸይፍ ለማንበብም የሚፈራ ብዙ ሰው አለ፣ በጣም ብዙ ሰው አለ። አሁን እፎይ ተሳዳቢ ነው ማለት አያስችልም። እፎይ አውጥታችሁ ስፈልጉ በአረብኛ ስፈልጉ በእንግሊዝኛ ስፈልጉ በአማርኛ አንብቡት፣ ይሄ ምን ማለት ነው የሚላቸው። እነሱ መጥተው ዋሂድ የሚባሉ እነ ማንተስ የሚባሉ ሰዎች መጥተው ያረጉትን ታውቃላችሁ። ድርሳናት አልቀሯቸው፣ ገድል አልቀራቸው፣ ቅዳሴ አልቀራቸው። ምን ሊቀብሱ ይሆኑ ሊቀስሱ አይታወቅም። የቤተ ክርስቲያንን ጉዳይ ያገባናል ብለው በሚፈልጉት መልኩ ተርጉመው ነበር። የሁሉ ነገር በአረብኛ የተሸፈነ ስለሆነ አረብኛውን የሚገልጽ ሰው አይኖርም በሚል እሳቤ ማለት ነው። እግዚአብሔር ደግሞ እነዚህ ልጆች አምጥቶ ግለጡ አንቡ የሚል ነገር አመጣ። ይኸው ይገለጣል፣ ይነበባል። ጥያቄ አሁን እነፎይ ከመጡ በኋላ ጥያቄዎች ወደኛ ሳይሆን ያየው ነው። አሁን እንደውም ጊዜ እናሳልፍበት ነገር ነው ያለው። በየመስጊዱ ጥያቄ ነው። ሴቶቹ ጥያቄ እየጠየቁ ነው፣ ሙስሊሞች ጥያቄ እየጠየቁ ነው። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው ብለው እኛ ላይ ትኩረት አድርገው እኛ ላይ የወረውሩት የነበረው ድንጋይ ተመልሶ
ራሳቸውን እየመጣ እፎይ ቤት አትሂዱ፣ ካፊሮች የሚሏችሁን አትስሙ ብለው እንትን ይላሉ። ይሄ ብቻ አይደለም፣ ሁለት ቦታ ሆነው የጥንቱ እስልምናና አሁን ወሃቢ ለሁለት ሆነው እነዛም ካቀረቀሩበት ወጥቷል። እፎይ ነፃ አውጥቷቸዋል። ስለሆነ እፎይ የጥንቱን እስልምና ነፃ አውጥቶታል። ወጥተው እንዲናገሩ አድርጓቸዋል፣ እንዲጠይቁ አድርጓቸዋል። እና ይሄ ሰው መጠየቅ ስላለበት ወደ ሚዲያችን እናመጣውና እንጠይቀዋለን። ነገር ግን የትኛውንም አይነት ጥያቄ ለእፎይ ማቅረብ ትችላላችሁ። ቀኑን እነግራችኋለን፣ ዓርብ ይሁን እሁድ የሚለውን። እኔ እንዲያ ከምናደርገው እሁድ ዕለት በተለመደው የዘመዴ ነጭ ነጯን ፕሮግራም ላይ አቅርበ ነው ሰፊ ሰዓት ወስደን እንድንነጋገር ነው የምለው። ዛሬ ካለው ሁለቷን ቀን አርፌ እሁድ ብንመጣ ብዬ አስባለሁ። ይሄንን ከልጆቹ ጋር እንነጋገራለን። እሱም ተዘጋጅቶ ይጠብቃል። በእፎይ በኩል ያለን መልእክት ይመስላል ማለት ነው። ላልሰማ አሰሙ፣ ላላወቀ አሳውቁ። የስብከት ወይም ደግሞ የክርክር ሳይሆን እፎይን ሙስሊሞቹም ራሳቸው ሼኮችም ጥያቄ ካላችሁ መጠየቅ ትችላላችሁ። የቁርአን ክርክር ምናምን ሳይሆን ማነህ አንተ፣ ምንድነህ አንተ፣ ይሄ እንዴት አወቀ፣ ይሄ ምንድነው፣ የምትፈልጉትን ጥያቄ መጠየቅ ትችላላችሁ ማለት ነው። ያን ጥያቄ እኔ ያቀርብለታለሁ። ሁላችሁም በዛ መልኩ መሳተፍ እንችላለን። መከባበሩ ግን በጣም ደስ ብሎኛል።